ፒያሳ ላይ ምን አይነት ትዝታ አላችሁ? እኔ ፒያሳ በተነሳ ቁጥር ወደ አይምሮዬ የሚመጣው የመኮንን ባቅላባ ቤት ነው። እናንተም ወጣትነታችሁን ወይም ልጅነታችሁን ያሳለፋችሁባት ፒያሳ የተለያየ ትዝታ እንደሚኖራችሁ እርግጠኛ ነኝ። ይቺ የምናውቃት ፒያሳ እንደ አዲስ አምራና ተውባ ታድሳ እየተሰራች ይገኛል። ፒያሳን እንደ አዲስ ለማደስ እድል ካገኙ ድርጅቶች መካከል ደግሞ የኛው ቴምር ፕሮፐርቲስ አንደኛው ነው። ቴምር ፕሮፐርቲስ ፒያሳ ላይ 3 የንግድ ማዕከሎችን እንዲሁም ደግሞ 3 የመኖሪያ ህንፃዎችን እየገነባ ሲሆን እነዚህ ፕሮጀክቶች በሚጠናቀቁበት ጊዜ ለፒያሳ አዲስ ውበትንና አገልግሎትን እንዲሁም ለገዙት ደንበኞች ዘመን የማይሽረው የእድሜ ልክ ሀብትን የሚሰጡ ናቸው። በዛሬው ቪዲዮአችን ቴምር ፕሮፐርቲስ የሚያስገነባቸውን እነዚህን 3 ፕሮጀክቶች መገኛ ቦታ፣ አከፋፈል፣ የካሬ ስፋት እንዲሁም ደግሞ የግንባታ ሂደታቸውን በዝርዝር ለማየት እንሞክራለን። ተከታተሉ። ቴምር ፕሮፐርቲስ ፒያሳ ላይ መገንባት የጀመረው የመጀመሪያው ሳይቱ የሰከን ሊሴ ሳይታችን ነው። ይህ ሳይታችን 1080 ካሬ ላይ ያረፈ የ19 ወለል ህንጻችን ነው። ይህ ህንጻችን አንድ ቤዝመንት እንዲሁም ደግሞ 360 ዲግሪ አዲስ አበባን የሚያሳይ ቴራስን የያዘ ህንጻችን ነው። ይህ ህንጻችን ከ63 ካሬ እስከ 143 ካሬ የባለ 1 እና የባለ 3 መኝታ ቤት አማራጮችን የያዘ ሳይታችን ነው። በአሁኑ ጊዜ ይሄ ሳይታችን የ5ኛ ወለል ስራችንን ጨርሰን የ6ኛ ወለል ስራችን እየተጀመረ ይገኛል። በቀጣይ መገንባት የጀመርነው የፒያሳ ሳይታችን የቡራት ሳይታችን ነው። ይህ ሳይታችን ከሰከን ሳይታችን ዝቅ ብሎ የሚገኝ ሲሆን በ1264 ካሬ ላይ ያረፈ ሳይታችን ነው። በዚህ ሳይታችን ከ46 ካሬ እስከ 111 ካሬ ከባለ 1 እስከ ባለ 3 መኝታ ቤቶችን የያዘ ሲሆን የ22 ወለል ያለው ህንጻ ነው። ይህ ህንጻችን አንድ ቤዝመንት እና ቴራስ ያለው ህንጻችን ነው። በዚህ ጊዜ የ2ኛ ወለል ስራ ተጠናቆ የ3ኛ ወለል ስራ እየተጀመረ ይገኛል። በቅርቡ ግንባታና ሽያጭ የጀመርንበት የኒው ሮድ ሊሴ ሳይታችን ደግሞ በተመሳሳይ ከቡራት ሳይታችን አንድ ግቢ ውስጥ ይገኛል። በ1405 ካሬ ላይ የሚያርፈው ይህ ሳይታችን ከ80 ካሬ ጀምሮ እስከ 143 ካሬ ከባለ 1 እስከ ባለ 3 መኝታ አማራጭን የያዘ ነው። የ22 ወለል እንዲሁም ደግሞ የአንድ ቤዝመንት ህንጻ ሲሆን በተመሳሳይ የአዲስ አበባን ቪው የሚያሳይ ቴራስን ያካተተ ነው። ይህ ሳይታችን በዚህ ሰዓት የቤዝመንት ስራ እያጠናቀቅንበት የሚገኝ ሳይታችን ነው። እነዚህን ሳይቶች ለምን ከኛ ይገዛሉ? ቴምር ፕሮፐርቲስ አሁን በገበያው ላይ ካሉ ሪል ስቴቶች በተሻለ መልኩ የማስረከብ ሪከርድ ያለው ድርጅት ሲሆን በዚህ ሰዓት ያስረከባቸውና እየገነባቸው የሚገኙ ሳይቶችን ወደ 28 ያደረሰ ድርጅት ነው። ከዚህ በፊት ከ340 በላይ አባወራዎችን የቤት ባለቤት ያደረገ ድርጅት ሲሆን አሁን ደግሞ እየገነባናቸው ያሉ ሳይቶችን በተባለላቸው ጊዜ እያስኬድን ያለ ድርጅት ነው። ቴምር ፕሮፐርቲስ ቃሉን ጠብቆ በሰዓቱ ገንብቶ ለደንበኞች የሚሰጥ ድርጅት ስለሆነ እዚህ ጋር ኢንቨስት ብታረጉ ደንበኞች በደንብ የምታተርፉበት ድርጅት ይሆናል። ሁለተኛው ከቴምር ጋር ተያይዞ የሚነሳው ቴምር ለደንበኞች በአከፋፈልና በውል ደንበኞችን በሚጠቅም መልኩ ማስተካከሉ ነው። ሪል ስቴት ላይ በአብዛኛው የምትገዙት ቤት የረጅም ጊዜ ኢንቨስትመንት እንደመሆኑ መጠን በገዛችሁት እና በምትረከቡበት ጊዜ መካከል በብር ወይም ደግሞ በእቃ ልዩነት ዋጋው ከፍ ሊል የሚችልበት አጋጣሚ ሰፊ ነው። ቴምር ላይ የምትገዙት ቤት ግን ሙሉ ለሙሉ ዋጋውን አውቃችሁት ለፕሮግራማችሁ መመቸቱን ቼክ አርጋችሁ የምትገቡበት ሲሆን በግንባታ ዕቃ መጨመር ወይም ደግሞ በዶላር ምንዛሬ መጨመር ምክንያት ዋጋችን በምንም መልኩ ከፍ የማይል ነው። ሌላው ቴምር ላይ የምትጠቀሙት ደግሞ ፍሌክሲብል ፔመንት ሲሆን በግንባታ ሂደት ከ10 እስከ 15 ጊዜ ቤቶቻችሁን ከፍላችሁ የምትረከቡበትን አማራጭ ይዞ መምጣቱ ነው። ሌላው ምክንያት ደግሞ ፒያሳ እንደ አዲስ እየተሰራች መሆኑና አሁን የሚሰሩ ፕሮጀክቶች ጊዜውን የጠበቁ አዳዲስ ፕሮጀክቶችን ይዞ መምጣቱ ነው። ፒያሳ ላይ ከቅርብ ጊዜ ወዲህ ከሌሎች ሰፈሮች ይልቅ የኪራይም ሆነ የግዢ ከፍተኛ ፍላጎት ያለበት ሲሆን ደንበኞች ገዝተው ቢያከራዩቸው ወይም ቢሸጧቸው ከሌሎች ሰፈሮች ይልቅ እጥፍ ትርፍን ማስገኘት የሚችል ሳይት ነው።
ፒያሳ አካባቢው ላይ በቂ መዝናኛ፣ በቂ ትምህርት ቤት፣ በቂ የፋይናንስ ተቋማትን የያዘ ቦታ እየሆነ ነው። በተጨማሪነት ቴምር ላይ ይዘነው የመጣ ነው ፍሌክሲብል ፔመንት ብቻ ሳይሆን የቅናሽ ፓኬጅንም ነው። የቅናሽ ፓኬጃችን ከ20% እስከ 35% የሚደርስ ሲሆን ደንበኞች ይህንን ጊዜ ፈጥናችሁ ኢንቨስት እንድታደርጉ እንመክራለን። ከታች ባለው ስልካችን ያገኙናል። በቀጣይ ቪዲዮአችን ደግሞ ሌሎች ሳይቶች ላይ ያሉትን አማራጮች ይዘን እንመጣለን። ሰብስክራይብ በማለት የቻናላችን ቤተሰብ ይሁኑ።